ዛሬ በልቤ ትንሽ ሀሳብ ሼር ላረጋችሁ ፈልጋለሁ። ምናልባት ዛሬ ሲነገር እንደነበረው ቅድም ስለ መዳን ስንማር እንደነበረው ወይም ሀሳቡ ዛሬ ስለ መዳን እንደሆነ ዝማሬዎቹን አይተናል። እኔ ደግሞ ከመዳን በኋላ ስላለው ምላሽ ምን እናድርግ፣ ከዚያ ከዳንን በኋላ ምን እናድርግ የሚል ጥቂት ሸክም ጥቂት ሀሳብ በልቤ ውስጥ ነበረ እና እሱን ከእናንተ ጋር እካፈላለሁ። የእግዚአብሔር ጸጋ እንዲረዳን እንጸልይ። እግዚአብሔር እጅግ አድርገን እናመሰግንሃለን። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር ሆይ እናመሰግንሃለን። እንደ በደላችን አልከፈልከንም። እግዚአብሔር ሆይ ራራህልን፣ ወደድከን፣ አጸደቅከን፣ ልጆችህ አደረግከን። ማንም እንዳይነካን እንደ አይን ብሌ ተጠነቀቅልን። እግዚአብሔር ሆይ እናመሰግንሃለን። ለፍቅርህ የሚሆን ደግሞ ምላሽ እየሰጠን እንድንኖር እግዚአብሔር ሆይ እንድትረዳን እለምንሃለሁ። እግዚአብሔር ሆይ ረሃባችን በዚህ ምሽት እንዲፈወስ እለምንሃለሁ። ረሃባችን ይፈወስ። እግዚአብሔር ሆይ አይኖቻችን፣ ፎከሳችን፣ ሁለንተናችን አንተ ላይ እንዲሆን እግዚአብሔር ሆይ ፍቅራችን ዛሬ በዚህ ምሽት እንዲታደስ እለምንሃለሁ። ስለ ሁሉ ክብር ላንተ ይሁን። ጸጋህ ይርዳን። አሜን። በኢየሱስ ስም። ከዛሬ ጥቂት ዓመት በፊት በአንድ የውሃ ዳር ቁጭ ብዬ ነበረ እና ሰዎችን ስመለከት ነበረ። ሶስት አይነት ሰዎችን እግዚአብሔር ሲያሳየኝ ነበር። ነገሩ ሁላችንም የምናየው ነገር ነው። እነዚህ ውሃ ዳር ላይ ስትቀመጡ ውሃውን ወደው የሚመጡ ሶስት አይነት ሰዎች አሉ። አንዳንዶቹ በውሃው ዳር ላይ እንደመጡ ለማሳወቅ ልብሱ፣ ትጥቁ፣ ሁሉ ነገር አላቸው። ልክ ከደረሱ በኋላ ግን እግራቸውን ድረስ ብቻ ያስነካሉ። ከዛ በኋላ ሰልፊ ይወስዳሉ። ከዛ በኋላ በውሃው ዳር ባለ አልጋ ላይ ቁጭ ብለው የነበረን ቆይታ ብለው ይለጥፋሉ። ሁለተኞቹ ደግሞ ሰዎች ይገባሉ እስከ እግራቸው ድረስ የሆነ ፓርት ጉልበታቸው ድረስ ይገባል። ከዛ በኋላ ደግሞ እነሱም በጣም በነገሩ እንዳይወሰዱ ስለሚፈሩ በቃኝ እዚህ ጋር ብለው ይመለሳሉ ማለት ነው። ሶስተኞቹ ደግሞ ይገባሉ፣ ወደ ውስጥ ይገባሉ፣ ሰው እስከማያያቸው ድረስ ይሰጥማሉ። ለሌሎቹ ፍርሃት የሆነው ለነሱ መዝናኛ ነው። ማዕበሉ በመጣ ጊዜ መንሸራተታቸውን ይዘው ይሄዳሉ። አንዳንዶቹ ደግሞ እስከማይታዩ ድረስ ይጠፋሉ ማለት ነው። እግዚአብሔር ቤት ውስጥ እነዚህን ሰዎች እናያለን። እንግዲህ ከዘፍጥረት ጀምሮ እስከ ራእይ እግዚአብሔር ሐሳብ ምንድን ነው ብለን ስናስብ ስለ ህብረት ነው ሐሳቡ፣ ቤተሰብነት ነው ሐሳቡ። የእግዚአብሔር ሐሳብ ከዘፍጥረት እስከ ራእይ ዘፍጥረት ላይ ቤተሰብን መሰረተ። በሰው ፈቃድ እንደፈረሰ ታያላችሁ። እንደገና ደግሞ በኢየሱስ ክርስቶስ እንደገና ቤተሰብነትን መሰረተ። ከዛ በኋላ ደግሞ ዘላለም ላይም ደግሞ የሚያልቀው በዚህ ቤተሰብነት ነው ፍጻሜያቸው። ስለዚህ እግዚአብሔር ጋር ስትሄዱ ህብረት የሚለው ነገር በጣም ዋነኛ ነገር እንደሆነ ታያላችሁ፣ እናያለን ማለት ነው። ሰይጣን ደግሞ የዚህ ነገር በጣም አጌንስት እንደሆነ ታያላችሁ። ከዘፍጥረት እስከ ራእይ ድረስ ይኸው ህብረትን ሲበጠብጥ አለ። ብዙዎቹ በቤተ ክርስቲያን ላይ ይመጣሉ፣ በአምልኮ ስፍራ ላይ ይመጣሉ፣ ጫፍ ላይ ደርሰው ነው የሚመለሱት። ከጌታ ጋር የጠለቀውን ህብረት ድረስ መግባት አይፈልጉም። ወይም ምንድነው የምናደርገው? አምልኮ መተን ነበረ የምትለዋን ሞመንት ወይም ሰልፊ ልክ አሁን እንደተለመደው ማለት ነው። የአምልኮ ፕሮግራም ሲጀመር ሁሉም ስልኩን ያወጣል፣ ይቀርጻል። ከዛ በኋላ ጠልቆ ግን መሄድ አይፈልግም፣ አሳልፎ ራሱን አይሰጥም። ግማሹ ደግሞ ይፈራል። ሁለንተናዬን ከወሰደኝ ልወሰድ ነዋ፣ ደግሞ ኮንትሮል ሊያደርገኝ ነዋ። አንዳንዱ ደግሞ ከዚህ ውጪ መኖር አልችልም ብሎ ሰው እስከማያይ ድረስ ሁኔታውን እስከማያይ ድረስ በጣም ሰጥሞ ሲሄድ ታያላችሁ። እኔ ዛሬ እንደ ሶስተኛው ሰው እንዲያደርገን ዛሬ ፍቅራችን እንዲታደስ የእግዚአብሔር መንፈስ እንዲረዳን ጸልያለሁ። አንድ ነገር አለ። እግዚአብሔር ለምንድን ነው ፈልጉኝ የሚለው?
ለምንድነው የምንፈልገው? የጠፋ አምላክ ነው እንዴ የምንፈልገው ነው ወይስ ይሄ ድብብቆሽስ ነው ወይ? የእግዚአብሔር ሶስቱ ማንነቶች ስታዩ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ አምላክ ፈልጉኝ ይላል። ለምንድነው የምንፈልገው? የመጀመሪያው ነገር በቤታችን ውስጥ ያለ፣ ከዚህ በፊትም በዚህ ስፍራ ስናወራው ነበር፣ በቤታችን ውስጥ ያለ በአንድ ጊዜ በጣም ደስ ብሎን የገዛ ነው ወይም የኛ ያደረግነው ነገር ቤት ከገባ በኋላ ዞር ብለን የማናያቸው ነገሮች በጣም ብዙ ናቸው። ስለዚህ እግዚአብሔር ፈልጉኝ ሲል ጠፍቻለሁ እያለ አይደለም። እሱ በሁሉም ስፍራ አለ። ፈልጉኝ ግን ቅድሚያ ስጡኝ፣ ከሁሉ ነገር ቅድሚያ ስጡኝ፣ ዋናችሁ እኔ ልሆን፣ ትኩረቱ እኔ ልሆን እና ፈልጉኝ የሚለው ቃል ለአንዳንድ ሰዎች አሁን ለምሳሌ አረ ፈልገኝ እንገናኝ ሲል አንድ ሰው የሆነ ጉዳይ አለን ማለት ነው። እግዚአብሔር ግን ፈልጉኝ ሲል ለራሳችን ጥቅም ነው። እግዚአብሔርን ፈለግነው አልፈለግነው ከሱ ጋር የሚገናኝ ወይም ለሱ የሚጨምርለት ነገር ምንም ላይ የለም። እግዚአብሔር ብቻውን ሙሉ ነው። ካለኛም እንደሚኖር እናውቃለን። ኖሮም ያውቃል፣ ለዘላለምም ይኖራል። አሜን። ነገር ግን ፈልጉኝ ሲል ለራሳችን ጥቅም እንደሆነ እናያለን። ለምሳሌ አንድ ወዳጄ የነገረኝ ታሪክ አለ። 3 ልጆች ያሉት አንድ ወዳጄ 3ቱም ላይ የተለያየ መልክን ያያል። የመጀመሪያዋ ልጅ ቤት ስትመጣ ዳዲ አለህ እሺ ብላ ሄድፎኗን አድርጋ ወደ ሩሟ ትሄዳለች። ሁለተኛዋ ደግሞ ምን ይዘህ መጣህ ትለዋለች። ሶስተኛዋ ግን አብራው ትቀመጥና እንዴት ነበረ ውሎክ? አም ግላድ ዩር ሆም ትለኛለች አለ። እና ኢየሱስ አለህ ቤት ውስጥ አይደለ? ከኔ ጋር ነህ አይደለ? ብሎ ወደ ጓዳ ወይም ወደ ሌላ መሄድ ሰው እንዳለ እናያለን። ጌታ ግን ሐሳቡ ምንድነው? ከሱ ጋር ቁጭ እንድንልና ለዳንበት መዳን ምላሽ እንድንሰጥ ህብረት እንድናደርግ ይፈልጋል። የክርስትና ትልቁ እድገት ብለን ካልን ህብረት ነው። ከጌታ ጋር ያለ ህብረት። እኔ እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ ሀገርም፣ እንደ ቤተሰብም እግዚአብሔር ህብረትን እንዲያድስ በእውነት ትልቅ መሻት አለኝ። እግዚአብሔር ህብረታችንን ያድስ። ምክንያቱም አንዱ የምንታወቅበት ከዳንን በኋላ ምላሽ የምንሰጥበት ዝም ብሎ እኮ ሲታዩ እኮ ደቀ መዛሙርቱ ያስታውቁ ነበረ ከማን ጋር እንደሆነ። በቃ በህብረታቸው እንደውም ክርስቲያን ብለው የጠሯቸው እነዚህ ኢየሱስን ይመስላሉ ብለው ያሏቸው ሌሎች ሰዎች እንደሆኑ እናያለን። የኢየሱስን አይነት ነው እርምጃቸው ብለው ይላሉ። ኢሳይያስ 45 ከቁጥር 18 ላይ እንዲህ የሚል ቃል አለ። ሰማያትን የፈጠረ እርሱ እግዚአብሔር ነው፣ ምድርን ያበጃት የሰራት የመሰረታት የሰው መኖሪያ እንጂ ባዶ እንድትሆን ያልፈጠራት እግዚአብሔር እንዲህ ይላልና እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ የለም። በጨለማ ምድር በሚስጥር አልተናገርኩም፣ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር እውነትን እናገራለሁ፣ ትክክለኛውንም ነገር አውጃለሁ። እንግዲህ እግዚአብሔር እያለ ያለው እኔ እውነትን የተናገርኩት በጨለማም ደግሞ አልተናገርኩም፣ ፈልጉኝ ያልኩት እኔ ነኝ። ስለዚህ አልሰማንም እንዳትሉ ማለት ነው። እኔ ዛሬ ከዚህ ቤት ስንወጣ በኢየሱስ ስም እግዚአብሔርን የመፈለግ ረሃብ ከመቼውም ዘመን ይልቅ እንዲያገኘን እለምናለሁ። እግዚአብሔርን መፈለግ ለራሳችን ጥቅም ነው፣ ለእግዚአብሔር አይደለም። ቅድም ዘኔ እየተናገረ ነበርና አንዳንድ ኦፊሶች ስትሄዱ የስራ ብዛቶች በጣም ሰዎች ያደክማቸውና ትሪት የሚያደርጓችሁ መንገድ በጣም የተለያየ ነው እና በጣም አንዳንድ ኦፊሶች መሄድ በጣም ያደክማል። እኔ እንደው እግዚአብሔር እንደው እንዴት ነው ይሄን ማለፍ የሚቻለው እላለሁ። በረከቱ እንዳለ ሆኖ ደግሞ ቻሌንጁ ደግሞ ልነግራቸው አልችልም።
ደግሞ እንደኔ አይነት ሰው ከሆናችሁ ደግሞ በጣም ትቸገራላችሁ። በጣም መናገር አልችልም። ይሄ የራሴን ድርሻዬን ፐብሊክ ቦታ ላይ ሄጄ ለመናገር በጣም ይቸግረኛል። ድንገት ደግሞ ከተናገርኩት በአገልግሎትህ እኮ ተባርክ ያለው ቢለኝ ደግሞ ልና እንዳላፈር ዝም እላለሁ ብዙ ጊዜ እና አይናቸው ነው ያለው። ድንገት እንደው በአገልግሎት ማቀው ሰው ይኖር ይሆን እንደዚህ መስሪያ ቤት እላለሁ። እዛ እግዚአብሔር በጣም አይኔ ሲንከራተት አየ እና አንድ ቀን ቃል ሰጠኝ። ምንድነው እንዲህ የምትለው? አንዳንዶቹን ሰዎች ሄጄ እባካችሁ አንድ ጉዳይ ነበረን እንዲህ ታዲያስ ዳዊት እንዴት ነህ? ደህና ነህ? እኔም ጉዳይ ይዤ ነው የመጣሁት ይላሉ። ለካ ከውጭ የገቡ ናቸው እና በጣም እንቸገር ነበረ። ከዛ ምንድነው አይንህ እንዲህ የሚለው? ለአብርሃም ያለውን ቃል ለኔ ሰጠኝ። ከዛን ቀን ጀምሮ እንዴት እንደተዝናናው ልነግራችሁ አልችልም። በፊቴ ተመላለስ፣ ነቀፋም አይኖርብህ፣ እኔ ኤልሻዳይ ነኝ። አሜን። እግዚአብሔርን መፈለግ በእግዚአብሔር ፊት መመላለስ ነው የሚሻለው? የሰው ፊት ጋር መመላለስ ነው የሚሻለው? ለራሳችን ጥቅም ነው እግዚአብሔር ፈልጉኝ እያለ ያለው እኮ። ሰው እኮ ሁሉን ነገር ጥሎ ዛሬ እግዚአብሔርን ቢፈልግ ኖሮ ስንት ነገር በመጣ በህይወታችን። እግዚአብሔር ባለበት እረፍት አለ፣ ምርኮ ይመለሳል፣ ሰላም አለ። በትንሹ ትስቃላችሁ፣ ብዙ ነገር አያስፈልጋችሁ። የእግዚአብሔር መገኘት የሞላው ሰው ሌላ ነገር እኮ አያስፈልገው። እግዚአብሔር ፈልጉኝ ሲል ለራሳችሁ ጥቅም ነው እያለ ነው ማለት ነው። ስለዚህ ጥያቄዎች ይመለሳሉ። እግዚአብሔር በሚገኝበት ስፍራ ሸክም፣ ህመም መፍትሄን ያገኛል፣ ሰላም ይሆናል፣ ደስታ ይሆናል፣ እረፍት ይሆናል። በሁለተኛ ዜና ምዕራፍ 15 ላይ ያሉትን ሰዎች ዛሬ እኛ እንድንሆን በጣም ዊሽ አደርጋለሁ። ሁለተኛ ዜና ምዕራፍ 15 ከቁጥር 15 እንደዚህ አሉ። የአባቶቻቸውን አምላክ እግዚአብሔርን በፍጹም ልባቸውና በፍጹም ነፍሳቸው ይሹ ዘንድ ቃል ኪዳን አደረጉ ይላል። ደስ አይልም? አሁን ይሄ ጉባኤ ቃል ኪዳን ብናደርግ ማለት ነው እግዚአብሔርን በፍጹም ልባችን በፍጹም ሐሳባችን ነፍሳችን ለመፈለግ ቃል ኪዳን ብናደርግ ማለት ነው። ከዛ በኋላ ምንድነው ሀፕን ያደረገው? በፍጹም ልባቸው ስለማሉም የይሁዳ ሕዝብ በመሐላው ደስ ተሰኘ። እግዚአብሔርን ከልብ ፈለጉት፣ እርሱም ተገኘላቸው። ስለዚህ እግዚአብሔር በሁሉም አቅጣጫ እረፍትን ሰጣቸው። እግዚአብሔርን ፈለጉት፣ እሱም ተገኘ። ከዛውስ በሁሉ አቅጣጫ እረፍት ሰጣቸው። ስለዚህ እንደው የዛሬው መልእክቴ እግዚአብሔር በጣም ብዙ ሸክም አላችሁ ወይ? ብዙ ነገር ይዟችኋል ወይ? ጌታን ፈልጉት። በእውነት በጣም ትልቅ ምልክት ነው ይሄ። ሰው በጣም በራሱ ብዙ ነገር ይሞክራል። ነገር ግን እግዚአብሔርን መፈለግ ለብዙ ነገር ስኬት፣ እረፍት እንደሆነ እናያለን። እግዚአብሔርን እንዴት እናገኘዋለን የሚለውን እኔ ቶሎ ልንገራችሁና ወደ አምልኳችን እንድንመለስ። እግዚአብሔርን እንዴት ልንፈልገው፣ እንዴት ሐሳባችንን ወደ እሱ እናድርግ ብላችሁ ካላችሁ አንደኛው ከሰፈር ውጡ የሚል ነው። እነዚህ ሰዎች በሙሴ በሰራው ድንኳን ከሰፈር እንደሚወጡ ያሳየናል። ዘጸአት ምዕራፍ 33 ከቁጥር 7 ላይ ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበረ፣ ከሰፈሩም ራቅ ያደርገው ነበር፣ የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለ ወደ መገናኛ ድንኳን ይወጣ ነበር ይላል። እግዚአብሔርን የፈለገ ሁሉ ከሰፈር ውጪ ወደ መገናኛው ድንኳን ይወጣ ነበር። እኛ ታዲያ የአዲስ ኪዳን ሰዎች አይደለን ወይ? የቱ ጋ ነው የምንወጣው? የት ሰፈር እንሂድ? ጌታን ፍለጋ ነው በልባችሁ ያለው። እውነት ነው። የምንወጣባቸው ሰፈር ብዛታቸው እኔ አንዱ የሥራ አዲክሽን ራሱ ከምንወጣበት ሰፈር ይመስለኛል። ክራውድ፣ ጓደኞች፣
የእግዚአብሔር መገኘትን አንዳንድ ጊዜ በአንዳንድ ቦታ ላይ የሆነ የከበደ የእግዚአብሔርን ቃል ስታወሩ ምላሽ የማይሰጡ አትሞስፌር አላያችሁ? በጣም ይከብዳል በዛ ስፍራ ላይ መቀጠል መንፈሳዊ ነገር። አቤት እንዴት ደስ ይላል ተነስቶ መራቅ። ውጡ፣ ይሄንንማ ጌታዬንማ አይነኩብኝም ብላችሁ በእውነት ጊዜያችሁን አትርፉ። ለምሳሌ ይሄ የያዝነው ስልክ ሰፈር አይደለም፣ ዓለም አይደል? ዓለም እኮ ነው። እንደውም ለኛ በአዲሱ መጽሐፍ ያለበት ከዓለም ውጡ ነው። ጓዳው ብዛቱ። እግዚአብሔርን ትፈልጉታላችሁ? ከሰፈር ውጡ። በጣም ብዙ ሰፈሮች አሉ የሚያስቀሩ፣ አይመቹም ለጌታ። ይሄ ቤት ስሙ እኮ ሀልወት ነው። የጌታን ፕሬዘንስ በጣም ፎሎ የሚያደርግ ቤት ነው። ሁለተኛው ጌታን ለመፈለግ ምን እናድርግ? መቆየት እግዚአብሔርን በመፈለግ መቆየት። መቼስ በጣም የምንጠላው ቃል ነው መቆየት። እግዚአብሔርን መጠበቅ ምናምን የሚሉ ቃላቶች በጣም እንደምንጠላቸው አውቃለሁ። እኔም ጠላቸዋለሁ። አብረን ነው የምንጠላቸው። ነገር ግን ትልቁ በረከት ያለው እዛ ውስጥ እንደምታዩት ለዚህ ዘመን ወጣት እስቲ ቆይ በሉት። በስመ አብ። ምግቡ ፋስት ፉድ፣ ፋሽኑ ፋስት ፉድ፣ መኪናው ፋስት፣ ኢንተርኔቱ ፋስት። አንዳንድ ጊዜ ፕሮዳክሽን ሲሰራ ምን ይደረጋል መሰላችሁ? ከሙሉ ፊልሙ ውስጥ ቆርጠው ትንሽ ለአንድ ደቂቃ የሚሆን ማስታወቂያ ይሰራሉ። ለምንድን ነው ያንን አንድ ደቂቃ የሚሰራው መሰላችሁ? ነገሩ በጣም ኢንተርኔት ላይ በጣም ብዙ ነገር ስላለ፣ በጣም ፈጣን ነገሮች ስላሉ ሰውየውን ለመያዝ እነዚህ ነገሮች አሉበት እዚህ ውስጥ እና ሰምራይዝ አድርገን እናሳይህ ይባላል። ቢኮዝ እሱን ካላደረገ ምንድን ነው የሚያደርገው? ልጁ ኔክስት ብሎ ወደ ኔክስት ይሄዳል። እሱን እንዳይሄድ ነው። የኢንተርኔቱ ኦፕሽን በጣም ከመብዛቱ የተነሳ አንድ ነገር ጠይቃችሁት ኢንተርኔቱን ትንሽ ሲቆይ ምንድን ነው የምታደርጉት? ምግቦቻችንስ በፍጥነት የሚደርስ የማይጠቅሙ፣ ፋሽኑም እንደምታዩት ፋስት ፋሽን ነው የሚባለው። በመንገድ ላይ ነው የሚገዛው። እንደዚህ አስባችሁ ለአንድ ጊዜ ነው የሚቆየው፣ ለሆነ ሲዝን ይቆያል። እዛ ላይ ደረስኩ ስትሉ ሌላ ፋሽን አለ ደግሞ። እስቲ ይህንን ጄኔሬሽን ጠብቅ በሉት። እንዲህ በጣም ከባድ ነው። ዘ ሞስት ቦሪንግ ነገር። ለዚህ ነው የእግዚአብሔር ሕልውና የእግዚአብሔር መገኘት ለዚህ ጄኔሬሽን በጣም ሩቅ ነው። እግዚአብሔር ርቆ ሳይሆን መቆየትን አንፈልግም። በጣም ብዙ አክቲቪቲዎች አሉን፣ ብዙ ቦታ የምንሄድባቸው። እንደዚህ ይላል መዝሙር 130 ከቁጥር 5 እግዚአብሔርን ደጅ ጠናለሁ፣ ነፍሴም በትዕግስት ትጠባበቀዋለች፣ በቃሉም ተስፋ አደርጋለሁ። ዘባዳሪ ንጋትን ከሚጠባበቀው ይልቅ ዘባዳሪ ንጋትን ከሚጠባበቀው ይልቅ ነፍሴ ጌታን ትጠባበቀዋለች ይላል። አንድ ጥበቃ እንደው ለአንድ ጥበቃነት አድራችሁ የምታውቁ ከሆነ መቼስ 11 ሰዓት ተኩል ወይም 12 ሰዓትን ለማየት ጉጉቱ ሌሊቱን ሙሉ ቁጭ ብሎ ነው የሚያድረውና ዳዊት እንደሱ ነው የሚለው። ዘባዳሪ ወይም ጥበቃ ንጋትን ከሚጠባበቀው በላይ እግዚአብሔርን ቁጭ ብዬ ጠብቀዋለሁ። ቆይቼ እግዚአብሔርን ደጅ ጠናው ምናምን ለዚህ ዘመን በጣም ከባድ ቃል ነውና እግዚአብሔር ይርዳን። እኔ በአንድ ሲዝን ላይ በጣም ቻሌንጅ ውስጥ ገባሁኝ። እግዚአብሔር በጣም ብዙ ነገሮችን ነገረኝ። በቃ እንደዚህ ያደርጋለሁ አለኝና ከዛ በኋላ ግን ፕሮሰሱን አይናገርም እግዚአብሔር። በጣም በቃ የሁላችንም ችግር እንደሆነ አስባለሁ። እኔ ኮሌጅ ውስጥ በገባሁበት ጊዜ የመጀመሪያውን ዓመት ጨርሼ ሁለተኛው ዓመት ላይ ኮሌጅ መክፈል አቅም አልነበረኝም እና በጣም ተቸገርኩኝ እና ጓደኞች ያዩኝና ዴቭ አንተ ችሎታ አለህ እኮ ለምን አንድ ነገር ሰርተህ አትከፍልም
ብለዋሉ እና ችግሬ እስኪታወቅ ድረስ ደርሶ ነበረ። ማለት ከጎን ያሉት ልጆች በደንብ ያዩት ነበረ። ኦፕሽን ያመጡልኝ ነገር ምንድነው? ለምን የሆነች ቦታ ኢሮፕ ዘፈን ሰርታ አትመጣም አሉኝ። ከዛ የ2 ወር ቆይታ ነው፣ እዛ ቱር አድርገህ ከዛ በኋላ ገንዘቡን ስታገኝ መተህ ዓመት ትከፍላለህ፣ እንደውም ትርፍ ይኖርሃል። ከዛ በኋላ ደግሞ እንደገና ወደ አገልግሎት ትመለሳለህ። አሪፍ አይዲያ ይመስላል። እና በጣም ከብዙ ሀሳብ በኋላ ወሰንኩኝ። በሚያሳዝን ሁኔታ እዛ ወሰንኩኝ። ስለዚህ ፕሮሞተሮቹ መጡ። ዘፋኙም በቲቪ ማማየው ዘፋኝ ነበረ፣ ልጆቹም አሉ፣ ሌሎቹ ባንዶች። እና እንግዲህ የምንሄደው እንደዚህ አይነት ሀገር ነው፣ እንደዚህ አይነት ስራዎች እንሰራለን፣ እንደዚህ እናደርጋለን። ፓስፖርታችሁ ዲና የሚደረግ አይደለም፣ የሚገዛ ፓስፖርት ስለሆነ በቃ ብዙ አትቸገሩ አለን። ከዛ በኋላ እሺ ፓስፖርት ይዛችሁ መጣችኋል አለ። ፓስፖርታችሁን ስጡኝ፣ የምንሄደው በዚህ ቀን ነው ምናምን ነገር አለ። እንደ ድንገት ሆኖ ፓስፖርት አልያዝኩም እና እሺ በቃ አንተ ነገ ላክ ፓስፖርትህን፣ ሌሎቻችሁ ስጡኝ ብሎ ተቀብሎ ሄደ። ከዛ በኋላ ወደ ቤት እየተመለስኩኝ እኔ በህይወት ዘመኔ እግዚአብሔር ዘፈን እሰራለሁ የሚል ሐሳብ ኖርኝ አያውቅም። ምን አለበት አሁን ኢዚ ብታረግልኝ። አሁን እኔ ዘፈን ሰርቼ መጥቼ ከፍዬ ከዛ በኋላ ቸርች ላገለግል ነው ወይስ ምንድን ነው? በጣም ብዙ ቻሌንጅ እያለቀስኩ ነበር የዛን ቀን የገባሁት። በነገራችን ላይ አመልካለሁ እስከ ሕይወቴ ፍጻሜ ቤት የሆነ የመጨረሻ የሚለው መዝሙር የዛን ቀን ነበር የተጻፈው እና አማራጮች ይመጣሉ፣ ይፈትናሉ። ከዛ ጌታን አንድ ሲምፕል ነገር ላስለምድህ አልኩት። ቃል ተናገር ይሆንልኛል፣ እስቲ በለው፣ ዳዊት ዕዳው ይከፈልለት በል አልኩት። ብዙ ቃላቶችን ፊቱ ደረደርኩ። ብትል እኮ ይሆንልኝ ነበር፣ ዝም ብለህ ነው ያልኩ ብዙ አልኩት። ቆይ አለኝ። አቤት መቆየት ሲያሰለች! እግዚአብሔርን ለመፈለግ መቆየት። በነገራችን ላይ እግዚአብሔር የሚቆየው የሆነ እያልሰራ ወይም የሆነ ነገር ሆኖ አይደለም። እየሰራ ነው፣ አይታየንም። ግን ለካ በእኛ ከሚሰራው ይልቅ እኛን መስራት ደስ ይለዋል። ስለዚህ ያልሰራ ይመስለናል፣ ዝም ያለ ይመስለናል። ዝምታህ በዛ አልኩ። እንደውም አንደኛው መዝሙር ጻፍኩኝ፣ ዝምታህ በዛ የሚል። ከዛ በኋላ ግን ጠብቀሃለሁ ብዬ ደግሞ ጻፍኩኝ። ስለዚህ እንደው ለዚህ ትውልድ ምለምነው እግዚአብሔር እንዲረዳን ዛሬ ኃይል እንድታገኙ ምለምነው በአምልኮ ውስጥም ጠብቁ፣ ጌታን ጠብቁ፣ ጌታን በመፈለግ ውስጥ ጠብቁ። በጣም ብዙ ኦፕሽኖች አሉ፣ ነገር ግን አይጠቅሙም። እኔ ብዙዎቹ ወጣቶች ከዛ አብረውኝ የወጡትን ልጆች ሳስባቸው ከብዙ ጊዜ በኋላ ይደውሉልኛል። በጣም በብዙ ጉዳት ውስጥ ሆነው በብዙ ሀዘን ውስጥ ሆነው ይደውሉልኛል። ዛሬ እኔ እናንተ ፊት እኮ አልቆምም ነበር። እኔም በቲቪ በሌላ ነገር ነበር የምንተዋወቀው። መጠበቅ መልካም። በሚገርማችሁ እግዚአብሔርን ጠብቆ ያፈረ የለም። በእውነት ነው የምላችሁ። ጓደኞቼ የሄዱበት የነበሩበትን ከተማ በክብር ነው ምንም ሳይጎልብኝ ወሰደኝ። በሰላም ተመለስኩኝ። እኔ እነሱ በጣም በብዙ ሀዘን ውስጥ አሉ። ሶስተኛው እግዚአብሔርን ለመፈለግ ምን እናድርግ? እነሆኝ እንበል። እነሆኝ የምትለዋ ቃል በጣም የሚወዳት ናት መሰለኝ እግዚአብሔር። በጣም ትላልቅ የእግዚአብሔር ጀነራሎችን በመጽሐፍ ቅዱስ ውስጥ ካያችሁ እነሆኝ ይላሉ።
ለምሳሌ አብርሃም በጣም ድግስ ቤቱ ሞልቶ ይስሐቅ ደስታው ሆኖ አቴንሽኑ ሆኖ ልጁ ላይ ሆኖ አብርሃም ሲለው እነሆኝ ይላል። እነሆኝ ማለት የመገኘት አለሁኝ፣ ፊትህ ነኝ፣ እያደመጥኩ ነው፣ ብዙ ነገር ቤቴ ውስጥ አለ፣ አንተ ግን ቅድሚያዬ ነህ ብሎ እያለው ነው። ስለዚህ እነሆኝ ሂራያም እንድንለው እግዚአብሔር ይፈልጋል። ሙሴም እንደዛ ነው ያለው፣ እነሆኝ አለው። ሳሙኤልም እነሆኝ ባሪያህ ይሰማል ተናገር አለው። ዳዊት ደግሞ ይሄው እንደ ልብ የሆነውን አገኘሁት ይላል። ዳዊት ነበረ እዛው ቦታ ጋር አዚፍ እግዚአብሔር የመጣ የሚመስል ነው። እነሆኝ ያሉ ታላላቅ ሰዎች በመጽሐፍ ቅዱስ ውስጥ ብዙ ናቸው። አንድ ወዳጄ ምን አለ? ኢየሱስ እግዚአብሔርን በአገልግሎት ስላስደሰተው አይደለም የምወደው ልጄ ብሎ ያለው። ምክንያቱም የምወደው ልጄ እሱ ነው ያለው መቼ ነው? ገና አገልግሎት ሳይጀምር በፊት። እግዚአብሔርን ማስደሰት ከፈለግን ለእግዚአብሔር መገኘት። በእውነት ነው የምላችሁ፣ ኢየሱስ ለእግዚአብሔር ተገኝቶ ነበር። በኮንፈረንስ መካከል በጣም ህዝቡ በጣም ብዙ ፎሎወር በነበሩበት ጊዜ ኢየሱስ በጣም በዘመኑ አገላለጽ ብዙ ሰብስክራይብ በበዛለት ጊዜ እሱ የለም። የት ነው? ተራራ ብቻውን ከጌታ ከአባቱ ጋር እነሆኝ ይለው ነበር። ስለዚህ ዛሬ ብዙ ነገር አራግፈን እነሆኝ የምንልበት ጊዜ ይሁን። እግዚአብሔር በተለያየ መንገድ ይናገራል። አንዳንዱ በጣም በሚያናውጥ እሳት በሚንቀጠቀጥ በዝምታም በቃል በዝማሬም እንደዛሬው ይናገራል። እኛ ግን የማድመጥ ከዛ ደግሞ ለሰማነው ድምፅ ምላሽ የመስጠት ድርሻ አለን። እግዚአብሔር ይርዳን። በፍጹም ልብ የሚሹኝ የተባረኩ ናቸው። መዝሙር 119 በፍጹም ልብ የሚሹት የተባረኩ ናቸው። ጎልማሳ መንገዱን እንዴት ያነጻል? በቃልህ መሰረት በመኖር ነው። በሙሉ ልቤ የፈለግኩ ከትእዛዛዎችህም ፈቀቅ እንዳልል አድርገኝ። እግዚአብሔር በጸሎት ይገኛል። እናንተ ትጠሩኛላችሁ፣ ሂዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። አሜን። እግዚአብሔርን መፈለግ ለራሱ እንደው ዛሬ ሰባኪ ስለሆንኩኝ ካጠገባችሁ ያለውን ሰው ለራስ ስትል ፈልጉ። አሜን። እግዚአብሔርን መፈለግ ይሁን። እኔ አንድ እግዚአብሔር የነገረኝን ነገር በልብ ያከበደውን ነገር ልንገራችሁና እንጨርሳለን። በዚህ ምድር ላይ እንደው አንድ ሰው የምግብ አፒታይቱ ከተዘጋ ምንድነው ማለት ነው? ችግር አለ ማለት ነው። ሐኪም ቤት ይወሰዳል አይደለ? ነው ሰላም ነው። አንድ ሰው ምግብ አፒታይቱ ከተዘጋ የመጀመሪያው ሰሙ ውይ ታድለህ ይባላል። ይቀጥላል። ምግብ አትወድም ውይ ታድለህ ልትከሳ ነው ምናምን ይባላል አይደል? አይኖሱን ቀጥሎ እየበዛ ሲሄድ ዊክ እየሆነ እንዴት ነህ ሲባል ሰላም ነኝ ምግብ አልወድም አልበላም እንጂ ሰላም ነኝ እያለ የሚቀጥል ከሆነ የሆነ ችግር አለ። እግዚአብሔርን ያለ መፈለግ ውስጥ ሆነን ሰላም ከመሰለን የሆነ ችግር አለ። ዛሬ የምንነቃበት ምሽት ይሁን። እግዚአብሔር ረሃብተኞችን ያስነሳ፣ ረሃባችንን ይፈውስ። እግዚአብሔር ረሃባችንን ይፈውስ። አቴንሽናችንን ከወሰዱ ከምድራዊ ነገሮች ላይ አይኖቻችንን እንድናነሳ እግዚአብሔር ይርዳን። ለነዚህ ደግሞ ከሰፈር መውጣት አለብን፣ መቆየት አለብን እና እነሆኝ አለሁኝ ፊትህ ነኝ እንድንለው ጌታ ይርዳን።